አረ መኪና እስቲ እንዴት ነው የምከፍተው? እንዴት ነው ዝጋጀው? ልጅ አንተ ያዋበች በቃ ልጅ ተረጋጋስ። አይዞሽ ልጅ እንደወርዱት በላች ወርዱት በመስታወት እንትን አይልም አይዘጋም። እንትን ለምኝልኝ ወይኔት ብዬ ጌታ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ሰንብታችኋል? ሴንት ነኝ ለቀልድ ያህል ይሄው ጀመረ። ዛሬ እንደተለመደው አዲስ ፕራንክ ቪዲዮ ይዤላችሁ መጥቻለሁ። ለየት ያለ ሐሳብ ይዤ ቀርቤያለሁ። ሐሳቡ ምንድነው? መኪና ይዤ እሄዳለሁ። ከእንደዚህ አይነት ሁኔታ እግዚአብሔር እናንተን ይሰውራችሁ ይጠብቃችሁ እላለሁ። እውነት ለመናገር ፍሬኑ እምቢ አለኝ እላለሁ። ከኋላ የጫንኩት ሰውዬ ይረዳኛል፣ ለመውረድ ጥረት ያደርጋል፣ ይደበቃል፣ ይተኛል። ምን ይሆናል የሚለውን አብረን እምናይ ይሆናል። ተከተሉኝ። እንግዲህ ተመልካቾቼ ከገላን ተነስተን ኃይሌ ጋርመንት አካባቢ አደባባዩ አካባቢ ጋር እየደረስን ነው። ዝናብ ማካፋቱ ጥሩ ነው። ይታያል ሰው አይታየኝም እስካሁን። ባስ ስቴሽኑ ጋር ካገኘክ ነው ባጃጆቹን ሳልፍ ማለት ባጃጆቹ ጋር ስልክን በጆሮ ያዘው። ዝም ብለህ ኤርፎኑ እንዳለ አውቀህ በጆሮ ያዘው። ወዴት ናችሁ? ልሸኛችሁ። ዝናብ ወዴት መስመር ናችሁ? ልሸኛችሁ። ወዴት መስመር ናችሁ? ልሸኛችሁ አልኩኝ እኮ ግቡ። አዎ በዛ ጋር በቃ ትግቢ ልሸኝሽ። ሄሎ አይ ያወራው ነው ስልክ ያንክፈች ኳል። አዎ ከማሰልተኛ ቦታ አገኘዋለሁ። አይ ችግር የለውም። ሄሎ እኔ ዝናብ ከምትቆሪ ብዬ ነው። ሄሎ አይ ሰው እየጫንኩ እያወራሁኝ ነው። አዎ ኧረ ችግር የለም። ማሰልጠኛ ነው አይደል? አዎ ማሰልጠኛ ነው። ከዚህ በአዲሱ መንገድ እንደዚህ ማለት ነው። የት ነው? ተቋረጠ ድምጽ። ሄሎ ኪማይት ለቃሊቲ ጋር ነው ማሰልጠኛ ይቀርባል። ይሄ ይዘጋጋል። አዎ እሺ በጣም እሺ። እኔም ዋልማት ነኝ። ያው ማሰልጠኛ ነው እንጂ የምሳፈረው። አዎ ዋልማት ነሽ? አዎ ቀስ እያልክ ሂድ፣ አጭር ነው መንገዱ። መኪናው እያስቸገረኝ ድምጽ አለው ትት ሚል የሆነ ያው ድምጽ አለው። አዎ ሌላ እኔ ያለቃው ሹፌር ተቀጥሬ ነውና እኔ የሚይዘው መኪና ሌላ ፒክአፕ ነው እና ይሄ መኪና ባህሪው ራሱ ተለዋወጠብኝ። ስለዚህ ዋና ነገር ይሆናል ድምጽ አለው ሲት ሚል ድምጽ አዎ አሻው የካምቢዮ እንትን ነው መሰለኝ። እስከምንሻገር ትንሽ አረጋጋው። እስከምንሻገር እያረጋጋው ወሬው ከስራ ነው አልኩኝ ወደ ቤት እኔ ጋርመንት ገብቼ አትክልት ልገዛ ብዬ። ኦኬ ነው እንዴ? ወደ እኔ ቆንጆ መኪና ነበረች የሚይዘው ሌላ ያለቃዬን። አሁን ለሰርቪስ ሲገባ ያኛው እዛው ጋራጅ ከይችን እንትን አልኳት። የረጅም ጊዜ ተሰራው እያስታመምኳት ወደ ቤት ነው። እኔ ወደ ቤት ነኝ። ጥሩ ነው ለሰው መተባበር ዝናብ ሲሆን ምን ሲል በጣም ማገዝ እግዚአብሔር የሚወደው ነገር መስራት ጥሩ ነው። በዚህ ጊዜ እንኳንስ ክፉ የምናስብበት ጊዜ አይደለም፣ ለሰው የምንራራበት ጊዜ ነው። እዚህ ቀስ ሲል እንትን ትላለች በቃ ደህና ትሆናለች። ሲሄድ ደግሞ የሆነ ድምጽ አለ። እኔ አንዳንዴ አለቃዎችም ይቆጣሉ። ምን ይላሉ? አንዳንዴ ሰው እንድንጭን አይፈልጉም፣ ግን በቃ ይራራል። ሰው ዝናብ እየተደበደበ ሰው ብቻውን በመኪና መሄድ ትርጉም የለውም። አብሮ መብላት አብሮ እንትን ማለት ባህላችን አለቃዬ በቃ ጥሩ አይመጣም። እሱማ አለማወቅ ነው።
አዎ በተለይ እርጉዝ ምናምን ሲሆን በቃ የተሸከመ እርጉዝ እራራለሁ ትክክል ግድ ይላል በእናትህ አለቃዬ ግን ክፉ ሰው ነው ኧረ በኢየሱስ ይቅርበለው እንትን ይላል በቃ የሆነ እንዴ ሲሆን በቃ እኔ ሰው እንዲጫና እንዴ ከሰው ጋር ተፈጥረን ምናምን ያው አልናገሩም እንዳባረኝ ግን በውስጤ በቃ አዝናለሁ አንዳንዴ ሰው ተቸግሮ ዶፍ እየጣለ እየረገጠው ሲሄድ አይኔ እንዲህ በቃ እንዲክርት ትይልና እንደው ብረዳቸው እነዚህ ሰዎች እውነት ብረዳቸው በዚህ ሳምንት በሲሶቲዩ ቢቢሲ ጋዜጠኛ ጃምቦ ክፍል 2 ፕራንክን ከቢቢሲ ጋዜጠኛ ክርስቲን ጋር በኢንተርቪው መሃል አብረን ሰራ። ኦኬ እኔ ጋር ይሆናል እንዳትፈሪ እሺ። በዚህ ሳምንት 12 ሰዓት ላይ በሲሶቲዩ ይጠብቁን። ታምቢዬ ለሱ እንኳን የሰጠው እግዚአብሔር ነው መልሶ ሊወስድ እኮ ይችላል አረ ይችላል እና ታዲያ የሰጠው እሱ ነው እኔ ይሄ አንጀቴ ካንጀቴ እንዲህ በቃ እኔ እንዲልሽ እንድከት ትያለ ያዩዋቸው ውስጤ ቡጭ ይላል በቃ እና ሳድግም እኔ በቃ እንደዛ ናደኩት በቃ የሆነ ሰው እንድንረዳ እንድናግዝ አርገን የተቀረጽ ነው ቤት ስንቀረጽና እንደው ብቻ የሚሄድ እንትን አይደለም በቃ አሁን ልጅቷን ስለምኛት ነበር አይ ዛሬ ምን አናልችና በቃ ዝናብ ከሚደበደባት አሁን በረዶ እየወረደ ጭንቅላቷን ከሚላት እንደው ሰው እያወራ ምን ጥሩ ነው እሱ ግን ሰው ይጸየፋል እኔን አሁን ይጸየፈኛል በቃ ምናምን ይላል ካለማወቅ ነው አዎ ይጸየፈኛል እኔ ምን እንትን እንደው ስጋ እኮ ነኝ እኛ ሲጀመር አፈር ነኝ ወደ አፈር ነው የምንመለሰው ዞሮ እሱ ከወርቅና ከነሐስ ከብር የተሰራ ነው በጣም በቃ የሆነ ነገር ሲሆን እንደዚህ አድርጎ ያጸዳል ሰውን ሲል በቃ የሆነ እንትን ይላልና እና በዛች ነው በፒካፓ መኪና ነው ውስጥ በቃ ይላል ሰው ከኋላ እንኳን ቀንጨ ነበር በቃ አንዳንድ ሰው ይገርምሻል በቃ የሚገርም ነው እና በቃ ራሴ መኪና ጥቤ ምን ብዬ ያው ቀን እስኪያልፍ ያልፋል መኪና ጥቤ ምን ብዬ ምናምን ተበዙች ላይ የሆነ ነገር ካላደረኩኝ ደሞዜን ይቆርጠዋል ውሽ ቁርጥ አድርገዋል በቃ እኔ እንዲህ ከንፈር እስኪደርቅ ሰርቼ የኔ የሚገርምሽ እሰራለሁ ወሩን ሙሉ ጠዋት ለሊት ተነስቼ መኪናውን አጥባለሁ ካላጠብኩ አይገባም ሲጀመር ይላል እንደዚህ ሽታ እኔ ሽቶ እኔ ደግሞ ሽቶ የመግዛት ገንዘብ ስለሌለኝ ገንዘብ መግዣ ሽቶ ስለሌለኝ እንትን ነው ዶድራንት ሎሚ ምናምን እያደረኩኝ ነው ደሞዜ ማትበቃማ ትንሽ ነች አሁን መኪና ይዤ ሳይዘ ሎሚ አረግና ጨው አረግበታለሁ ጨው አርጌ ምንድን ነበር የሚባለው ጥቁር አዝሙድ ብቻ የሆነ ነገር አርጌ ነው በቃ ሰውየው እንትን መዓዛው ጥሩ ሊሆን ብዬ እና እንደዛ አርጌ እንትን ነው እንዴት ይላልና አራት ልቻለሁ አረ ንጹህ ነው አቧራ የለውም እንደዚህ ነው አቧራ የለውም ይሄው ምናምን ዛሬ አልታጠበም ስራን ረሳ ይለኛል ደሞዜን ቁረጣውና 30 ቦታ ይቆረጥ ድምጽ ከዚህ ጋር ደውልልኝ እሺ ሰፈጥን መጣ ምናምን በላት እንዴ ልጁ ልደውልለት መሰለኝ ለልጁ መኪናውን ትቢራስ ልጃል የሆነ ድምጿ እንደው ቁርሶር ነው ድምጿ መጣ ከመኪናው ወርጄ ከባቆ መኪናው ወርጄ ዳይሬ ድምጽ መኖር የለበትም የካምቢዮ የሚሉት ድምጽ ነው ሄሎ ወይ እንዴት አለ አዲሱ ልጅ ነኝ የፒካፕ ሹፌር መኪና እንትን ቀይሬው እንጂ አስቸግራለሁ መኪናው ከጋራጅ ነበር ያነሳዋት አንዱ ትንሽ ልጅ ነው ሰዳት ያለኝ ማለት የትኛው መኪና የእንትን የሽኩር እንትን ማለት ነው ቴምስ የኮሮላው የአለቃክ አው የአለቃ መኪና ነውና አሁን እንደዚህ ሳደርገው የተወሰነ የሚያስቸግር ነገር አለው እንዴ እሱ አተ ቦቴ ካምቢዮን አስራችሁታል እንዴ እሱ መኪና እኮ አላለቀም ለምንድን ነው ማን ፈቅዶልህ ነው ማን ፈርሞልህ ነው ይዘው የወጣው ኧረ ልጁ ነው ሰዳለኝ ግን መኪናው የሆነ የሚያስቸግር ነገር አለው ወንድሜ
ምን ጣጣኛ ልጅ ነው ያለ ስማ አሁን ያለበት ቦታ ላይ እንደምንም ብለህ ማቆም የምትችል ከሆነ አቁመው ወይኔ ስፒድ ደግሞ ይጨምራል መኪናው ዝም ብሎ እየሄደ ነው እኮ ይሮጣል ካምቢዮ ስለሆነ ችግሩ ዝም ብሎ ነው የሚሮጠው መኪና አይቆምም እንዳይነክስብ ከነከሰ ቻው ከነከሰ ቻው ነክሶብሃል እስኪ ሞክረው ነዳጁን ስትጠቀም ነው ይላል አሁን እየጨመረ መጣ ቁልቁለት ላይ እንትን ላይ ጥሩ ነበረ ይሄው ፊልትሮ አለ አይደል ከጎን በኩል አዎ ፊልትሮ አለ ኤክስ ካምፍሬሽኑና ፊልትሮውን ነካ አድርገው እስኪ ኧረ በእናትህ ማቆም አልቻልኩም ይሄው ፊልትሮውን እንዲህ ያደረኩት ነውና ሊይዝልኝ አልቻለም እኮ ፍሬን አይዝልም በቃ ዜሮ ነው ፍሬን ዜሮ ነው እንዳትሞክረው እሱ ዝም ብለህ እንዳትለፋ ነዳጅ ትሰጠዋለህ ይኸውልህ ስማኝ በደምብ ነዳጅ ትሰጠዋለህ ካልቆመልህ ነዳጅ እየሰጠኸው እጅ ፍሬኑን ጠቆም እያደረክለት ከቆመልህ ቆመልህ ካልቆመልህ ማለት ነው አጠገቤ ያለ ነገር ጋር ጋጭተህ መቆም ነው ያለው አራሶችኛው በመድኃኒዓለም በዚህ ሳምንት በሲሶቲዩ ቢቢሲ ጋዜጠኛ ጃምቦ ክፍል 2 ፕራንክን ከቢቢሲ ጋዜጠኛ ክርስቲን ጋር በኢንተርቪው መሃል አብረን ሰራ። ኦኬ እኔ ጋር ይሆናል እንዳትፈሪ እሺ። በዚህ ሳምንት 12 ሰዓት ላይ በሲሶቲዩ ይጠብቁን። ታምቢዬ ካለ ነገር ጋር ጋጭ ሰውኛለሁ ወንድሜ ሊቆምልኝ አይችልም እየወደለብኝ ነው ምናምን አጋጭ እንትን በል በቃ የሆነ ነገር አድርግና ማቆም ያለብህ አለ ካንተ ችግር በጣም አዛ ነው ከዳክስ አረ ክላክስ ያደርጉብኝ ነው አረ በስመ አብ በእናትህ እንደዚህ ልጅ በዚህኛው በኩል ወይኔ መኪናው እምቢ አለኝ እናቴ እምቢ አለኝ ወይኔ አረ ወይኔ ጉዴ ወይኔ አረ በስመ አብ መኪናው እንትን አለ ጌታ ኢየሱስ ምን ይሻላል ምንድን ነው የሚሻለኝ ላካቸው እንዴ ላካቸው ላካቸው ወንድሜ በእናትህ ምን አይነት ጉድ ሰሩኝ ልጆቹ ጌታ ኢየሱስ እየመጣለብኝ ነው አጋጨው ካጠገብ እንዳለ ልጅ እንደወርዱት በላቸው እርዱኝ ባቸው በመስታወት እንትን አይልም አይዘጋም እንትን ለምኝልኝ እንዴት ብዬ ጌታ እንዴት ልክፈተው አይከፈት በለ እኔ የነብኝ ነው ወይኔ ኢየሱስ ላጋጨው እንዴ እዚህ ያለች እስቲ እንዴት ነው የምከፍተው? ወይኔ ልጋጭ ነው እዚህ ጋር ልጋጭ በቃ ወይኔ ጌታ ኢየሱስ ምን ይሻለኝ እንዴ ወይኔ ቆመብኝ ነው ማረም ተመስገን ጌታ ኢየሱስ ጌታ ሆይ ቃልዬ ድረስ ቀስ ብሏል ባይዘው ቀስ ብሏል ያው መኪናው ቆመ በቃ እሺ ዝም ብሎ አቁም እሺ ወይ እስቲ ወይ ማቆም አሁን ይችላል መቆም ይችላል ግን ከቅድሙ አሁን ስንንቀራፈፍ አልነበረ እንደሱ ነው እስቲ ወይ ማቆም ለመቆም ከቻልኩ እስኪ ለማቆም ዝጋ እሺ ወይስ ልጋ አይ በቃ እዚህ ጋር ልቆም መሰለኝ ተመልካቾቼ ፍራንክ አድርገንሻል አይዞሽ የሌላት ፕራንክ አድርገናታል ግን በጣም ደግ ሰው ነች በጣም ቅን ሰው ነች በጣም ብዙ ነገር አስተምራኛለች ይሄ የትምህርት እንትን ነው ይሄው እነዚህ ካሜራማኖች ናቸው ሰላም ቢያቸው አይዞሽ የሌላት አይዞሽ በጣም ደግ ሰው ምን መሰለሽ ግን ሳስቢው ወይኔ ጌታ ኢየሱስ ሰላም ቢያቸው እሺ ወንድሞቼ እኔ በጣም ተሰማኝ እኔ ቤት ላይ ካዲስኮ ላይ አንተ በቃ መቆም አልቻለ ምናምን ስትለኝ ጊዜ በጣም ውስጥ ተረበሸ ልጅን ጥዬ ነው ወጣሁት ከዛ በቃ በጣም የማይሆንም የኔ ጌታ ይለመልማል እሱ ወንድም ይሁን ሴት ብቻ ሴት ነው ወንድ ነው ሴት ናት በቃ ቃልዬ ዶክተር ረብተኝ ዶክተር ቃልዬ ለቃልዬ መልእክት አስተላልፊ በላት በዛው ለቃልዬ እስኪ መልእክት አስተላልፊላት ማለት በዚህ በካሜራ ያይሽ እንደምትወጃት እንደፈለግሽ ነገር እንግዲህ ቃልዬን በጣም ነው የምወዳት ዛሬ እንኳንስ ለሷ በጣም ስጋት የሚባል ነገር ተሰምቶኝ ነበር ግን እግዚአብሔር ይመስገን በጣም ደስ ብሎኛል ቃልዬን ወዳታለሁ እንግዲህ ዛሬ ተመልካቾች አውቶሞቲቭ ባለሙያ ነው የሆንኩባችሁ ስለዚህ ያው እግረ መንገዳችሁን ፈታ ያላችሁ እንግዲህ አንዳንድ ነገሮች አግኝታችኋል ብዬ ተስፋ አደርጋለሁ
በሚቀጥለው ሳምንት ሌላ ሐሳብ ሌላ አዲስ ሐሳብ አይዲያ ይዘን እንመጣለን። እስከዛ ሰላም ሁኑ። እወዳችኋለሁ። እስኪ ቻው በያችሁ። ቻው በያችሁ። በዚህ ሳምንት በሲሶቲዩ ቢቢሲ ጋዜጠኛ ጃምቦ ክፍል 2 ፕራንክን ከቢቢሲ ጋዜጠኛ ክርስቲን ጋር በኢንተርቪው መሃል አብረን ሰራ። ኦኬ እኔ ጋር ይሆናል እንዳትፈሪ እሺ። በዚህ ሳምንት 42 ሰዓት ላይ በሲሶቲዩ ይጠብቁን። ታምቢዬ